የኔን አበርክቶ የሚፈልግ ሶሳይቲ ካለ ያንን ማበርከት አልችልም ማለት አይደለም። ሆኖም ግን በቃ ማለት በሰላም ወጥቼ መግባት ፈልጋለሁ። በሰላም ወጥቼ የምፈልገው ደግሞ የምፈልግ ከሆነ ደግሞ ሰላም መኖር አለበት ማለት ነው። ያ ሰላም ደግሞ እንዴት ይምጣ? እኔ በገባኝ ዲፋይን ሳደርግ መንግስት ማለት በቃ የእኛን አስተዳድራቸዋለሁ ጥበብ አለኝ እና ይህ አለ ብሎ ማለት በምርጫ ላይ የሚከራከሩት ነገር አለ የለ ያንን ነገር ማለት እኛን አይምሮ የሚገዛና በቃ ለመኖር ያስችለናል። ምክንያቱም በኑሮ በእውቀት በምን የተለያየን ስለሆነ በስራ ባህል በፍላጎት የተለያየን ስለሆነ ያለ መንግስት መኖር እንደማንችል ክሊርሊ አንደርስታንድ አደርጋለሁ፣ በደንብ እረዳለሁ። ሶ ይሄ መንግስት ያስፈልገን ደግሞ ሰላማችንን፣ ስርዓትን፣ ግለሰብ ብቃትና እውቀቱን ተጠቅሞ ሌሎችን በማይጎዳ መንገድ ስርዓትን ጠብቆ እንዲኖር ያ መብቱ እንዲጠበቅለት ሌሎችንም ደግሞ ሊጎዳ የሚችል ባህሪ ካለው ያ ነገር የሚያርቀው ጉልበት ያለው ነገር ስላስፈለገ ነው መንግስት የተፈጠረው። ይህንን አምናለሁ። ስለዚህ መንግስት ለመሆን የሚፈልግ ሰው ማንኛውንም እፈቅዳለሁ። ማንኛውም ሰው ከየትኛውም የመጣ በዚህን ስታሰብ መቶ ክሊርሊ እገዛለሁ። የትኛውም ሰው ለእኔ መንግስት መሆን ይችላል። ምን ያደርገኝ? ኮንቪንስ ያደርገኝ፣ ያሳምነኝ። እኔም ብቻ አይደለም ሁላችንን ለጥቅማችን ሳይሆን በቃ መሆን ለምንፈልገው ለጥቅማችን እንዳደረግ ለጥቅማችን ነው። ግን ሰውን ልንጎዳበት ለኔ ፌቨር አድርጎኝ እንትናን ልጎዳበት ሳይሆን እኔን አቅሜንና እውቀቴን ተጠቅሜ እንድኖር የሚያስችለኝ በሞራል ደግሞ ከኔ የበለጠውን ይሁን ከኔ ያንሰውም ይሁን መደጋገፍ አለለ በሞራል መደጋገፉ ምኑ እንዳለ ሆኖ ያንን የሚያስቀጥል ሌላ ደግሞ የኛን ሪሶርስ በግድ ማለት ኮመን ዲኖሚኔተር ያው ምን ሰራበትም እውቀት አለ ብለህ መስራት ስችል ኖ ያንተን እውቀት ብለው እና እዚህ ጋር አሰራትም የሚል ሰው ሊኖር ይችላል። ሰው ምንድነው እውቀትን አንተ ተጠቅመህ እጅግ ትርፋማ ስትሆን ግብር ትከፍላለህ ማለት ነው። ግብር የምትከፍለው ምንድነው? አንተ እውቀትን ተጠቅመህ መስራት እንድትችል ላመቻቸልህ መንግስት ክፍያ ማለት ነው። ያንን ያንተን እውቀት እንዲያሳልጥ እንዲሰልጥ ፍሪክሽኑን የሚቀንሱት በሰላማዊ እንቅስቃሴ ይሆናል። ኢንፍራስትራክቸሮችን ዴቨሎፕ በማድረግ ይችላል። ኤኒ ሰርቪስ በሚረዱ ለነሱ ምን ታደርጋለህ? ግብር ትከፍላለህ። ተመጣጣኝ በአገሪቷ ህግ መሰረት ግብር ትከፍላለህ፣ ዜን ትኖራለህ ማለት ነው። መንግስት የሚባለው ደግሞ ያንን አንተ የተከፈልከውን ግብር አሰናስኖ አንተ ሞር ኢነርጂህን እያወጣህ እውቀትና ጉልበት ወይ ብቃት ካለህ እያወጣህ በጣም ስሙዝ እያደረገልህ ለበለጠ ሰው እንድትተርፍ በዛ ማለት ኢንፍራስትራክቸሩ ምኑም ዴቨሎፕ ማድረግ ማለት ነው። ሌላውን ደግሞ ሰፖርት የሚደረግ ያው ሁላችንም እንግዲህ በአንድ አይነት አንፈጠርምና አቅም ያነሰው ሰብሲስታንስ የሆነውን ደግሞ በመደጎብ ቢቻለው ማብቃት ካልቻለ ደግሞ እንዲደገፍ ማድረግ ይህንን የሚከውን እና እነኚህን ነገሮች በጣም ሲምፕል አድርጎ ሊከውን የሚችልን ሰው ምን አደርጋለሁ? እደግፋለሁ ማለት ነው። የኔን አይምሮ ይገዛኛል ማለት ነው። ተቃዋሚ ማለት ለኔ የተሻለ ሀሳብ ካለው መንግስት ያለው ማለት ነው። ተቃዋሚ ማለት የተሻለ ሀሳብ ካለው መንግስት ያለው ስላለው መንግስት ጥሩ ነገር ማውራት አይጠበቅበትም። ጉለቱን ፕላስ ደግሞ ከጉለቱ በላይ የሱን ማርካፕ ወይ የጨመረውን ነገር ግልጽ የሚያደርግልኝን መንግስት ነው ማነው ተቃዋሚ ነው እንጂ ይሄኛውን ከዚህኛው እኩል ካለው እኩል ወይ ደግሞ ያነሰ ካፓሲቲ ካለው አልፈልገውም። በሀገራችን ባለው አውድ ግን አሁን ጥይት ይዘው የሚፋለሙት ስህተት ናቸው ወይ?
ብለህ ብትጠይቀኝ አዎ ልልህ አልችልም። ለምን? ኮዛቸውን እነሱ ነው የሚያውቁት። ማለት እንግዲህ ማንኛውም ይሄ አይደል ባለው ሲስተም ለተቀመጠው መንግስት ባለው ሲስተም ላለው መንግስት ሃፒታይታቸውን ማለት እሱን እኔ በሚለው በሐሳብ ታግለው ሪፕለስ ለማድረግ የሚያስችል አውድ ተፈጥሯል ወይ ብዬ ጠይቃለሁ። ለምን እንደማይፈጠር ራሱ ግራ አይገባኝም። ለምን እንደማይፈጠር ማለት ነው። አውቃለሁ የጸጥታ ኃይል ፖሊስ፣ መከላከያ፣ ፌደራል ፖሊስ፣ ልዩ ኃይል፣ ሚኒሻ፣ የደህንነት ሰዎች ጃስት ብራዘርስ ወንድሞቻችን ናቸው። ለምሳሌ እኔ ያለሁበት ፕሮፌሽን አለ አይደለ? እዛ ላይ የምሰራው ስራ አለ። የኔ አስተዋጽኦ በዛ በ8 ሰዓት ውስጥ የምሰጠው አስተዋጽኦ አለ አይደል እንዴ? ፖሊስን መከላከያም ይሄን ሰፊ ሀገር ዋንቷን ሊጠብቀን ይችላል ብዬ አላስብም። ለራሳችን ሰላም የመጀመሪያው ማለት ነው የሞራል ልዕልናችን ፖሊስ፣ መከላከያ እና ፌደራል ወይ የጸጥታ ደህንነት የምንለው የሚያስፈልጉት ሊትራሊ የሚያስፈልጉት ለምንድን ነው? ከኛ ሞራል ውርድ ያለውን ስርዓት ለማስያዝ ነው። ከኛ ሞራል ልዕልና የወረደውን ማህበረሰብን ሊያስቆጣ የሚችለው ለምሳሌ ትልቅ በሀገር ደረጃ ማየት አልፈልግም። በአንድ ቤተሰብ ውስጥ እናት አለ፣ አባት፣ እህት፣ ወንድም አለ። ሁልህም እኩል ሼር ነው ያለህ። የእናትና አባትህን ሼር አለ። ቤተሰብ እናትህ ቤት እያለህ ወይ እናትና አባትህ ቤት እያለህ በሁሉ ነገር ከማንኪያ አለ እስከሚባለው ድረስ ሼርህ እኩል ነው። ተስማምተህ ሳለ እኩል ትጠቀምበታለህ። አንተም ትጠቀምበታለህ፣ ወንድምህም፣ እህትህም፣ አክስትህም ማን ነው የቤተሰብ አባል። በዛ ውስጥ ግን ኖ የሚል ማን አለ? እናትና አባት። አሁን ኖ እሱን ነገር አትንካብኝ፣ እሱ እንትን ላይ እሱ ቦታ ጋር ይህንን ወንበር አታስቀምጥ ወይ ምናምን ሲምፕል የሆነ ነገር ቢልህ የነሱ ራይት። ከዛ ወዲያ ከቤት ውስጥ አይ አባቱን አይ በቃ ማስቀመጥ እፈልጋለሁ ብሎ ጓ ያለው የፋሚሊውን የሞራል ልዕልና ሰብሯል ማለት ነው። ሶ አይደለም ከውጪ ከቤተሰብ ውስጥ ፖሊስ ያንን ልጅ ይዞ ስርዓቱን፣ ምክንያቱም የቤተሰቡን ሰላም ስላወቀ ይዞት ይሄዳል ማለት ነው። ይወስድና የሚታረምበትን መንገድ ካለ ያርመዋል፣ አለበለዚያ ደግሞ ሶሉሽን የሚለውን ነገር ይሰጠዋል ማለት ነው። በቤተሰብ ውስጥም አልገባም አይልም። ነገር ግን ያስ ነገር እስኪከሰት ድረስ እዛ ቤተሰብ ውስጥ ፖሊስ አይመጣም። ሌላ ስራዎችን ይሰራዋል ማለት ነው። ዜን ወደ ሀገር ጉዳይ ስትመጣ ደግሞ የእነኚህ የጸጥታ ተቋም አካላት እያንዳንዱ ቦታ እየሄዱ እንትን አይሉ። ለምሳሌ ባለፉት 7 ዓመታት በጣም ብዙ ማህበረሰባችን ሞቷል። በየትኛውም በቃ የቁጥር ልዩነት ካልሆነ በስተቀር የትኛውም ማህበረሰብ ሞቷል። የተጎዳ ደግሞ አለ። የተጎዳው ደግሞ በዋናነቱ ከሌላው ማህበረሰብ በመለየቱ አይደለም፣ ኢኮኖሚ ነው ጥያቄው። መተከል ላይ፣ ወለጋ ላይ፣ የተለያዩ ቦታዎች የሞተው ማህበረሰብ የገዳዮቹ ዋና ኢሹ ምንድነው? ሰው መግደል አይደለ፣ ሰውየውን መግደል ወይም ደግሞ ይሄ አሁን እንደ ዘር እንትን